ሰላም ውድ ተማሪዎች እና የፊዚክስ ወዳጆች ወደ ቻናላችን እንኳን በደህና መጡ። ዛሬ በግሬድ 12 ፊዚክስ ውስጥ ከፍተኛ ትኩረት የሚፈልግና በፈተና ብዙ ጊዜ የሚጠየቅ የትራጀክተሪ ኢኩዌሽን አመጣጥ ደሪቬሽን ደረጃ በደረጃ እንማራለን። ይህ ፎርሙላ ከየት እንደሚመጣና በማትሪክ ፈተና እንዴት እንደምንጠቀም በግልጽ ስለማሳያችሁ ቪዲዮውን እስከ መጨረሻው ተከታተሉ። ቪዲዮውን ላይክ ሼር እንዲሁም ሰብስክራይብ ማድረግም አይርሱ። በዚህ ቪዲዮ የምንማረው ደሪቬሽን ኦፍ ኢኩዌሽን ኦፍ ትራጀክተሪ የሚለው ከዚህ ቀደም ብለን ሁለት የፕሮጀክታይል ሞሽን ቪዲዮዎችን ሰርቻለሁ። ይሄ ከነሱ የቀጠለ ስለሆነ ይሄ ፕሮጀክት ትራጀክተሪ ኢኩዌሽንን ድራይቭ በመናደርግበት ሰዓት የበለጠ ግልጽ እንዲሆንላችሁ ቀደም ብለው የተሰሩትን ሁለት ቪዲዮዎችን በስነ ስርዓት ተከታተሏቸው። ከቀደም ባለው ቪዲዮ ላይ እንደተማርነው ትራጀክተሪ ማለት the path followed by projectile ነው። አንድ ፕሮጀክታይል ሞሽን ከሆነ ቦታ ሊወረወር ይችላል። ፕሮጀክታይሉ ተከትሎት የሚጓዘው የጉዞ መስመር ትራጀክተሪ ተብሎ ይጠራል። የትራጀክተሪ ኢኩዌሽን ላይ እንግዲህ ፕሮጀክታይል ሞሽን ቀደም ብለን እንደተማርነው two dimensional motion ነው ብለናል። at any point in the trajectory, let's say at any point, at this point there is x value and what there is y value. እዚጋ xም y value አለው። አሁን x ስንት ሲሆን y ስንት ይሆናል ብትባሉ we can find the relationship between what x and y. እዚጋ አሁን ይሄ ትራጀክተሪ ኢኩዌሽን ነው፣ እየሄደ ነው፣ ወደ ላይ እየሄደ ነው፣ እዚህም ላይ ወደ ታች ሊወርድ ይችላል። wherever in the trajectory there is the value of x and y. what is the relationship between x and y ብትባሉ በx እና በy x ስንት ሲሆን y ስንት ይሆናል ብትባሉ x ምሳሌ ወደዚህ 4 ሜትር ቢሄድ ወደ ላይ y ስንት ሜትር ሊሄድ ይችላል ይሄ የሚወረወረው ነገር ብትባሉ ይሄንን በx እና በy መካከል ያለውን ሪሌሽን ለማወቅ የሚጠቅመን ምርጥ በጣም ምርጥ የሆነ ኢኩዌሽን ነው ይሄ ትራጀክተሪ ኢኩዌሽን ማለት ነው። ስለዚህ ኢኩዌሽን ኦፍ ትራጀክተሪ ኢኩዌሽንን እንዴት አድርገን ድራይቭ እንደምናደርገው አንድ በአንድ ስለማሳያችሁ ሁሉ ነገራችሁ እኔ ጋር ይሁን። ኢኩዌሽን ኦፍ ሞሽን ላይ በምንማርበት ሰዓት ዲስታንስ is equal to initial t plus half times at square የሚል ቀመር እንዳለን እናውቃለን። when an object moving with constant acceleration we can find the distance traveled by any moving object by using this formula. ይሄን ፎርሙላ እንደምንጠቀም እናውቃለን። አሁን በፕሮጀክታይል ሞሽን ጊዜ ሁሉ ጊዜ ብያለሁ when we consider the x componentን ብቻ ኮንሲደር ብናደርግ ወይም ሆሪዞንታል ሞሽኑን ኮንሲደር ብናደርግ ይሄ ኦሬዲ sx ነው x ብንለው along the x direction ያለውን v initial x ነው የምናደርገው t plus half times axt square ይሆናል። ፕሮጀክታይል ሞሽን ላይ ብዙ አሳምፕሽኖች አሉ። ካሉት አሳምፕሽኖች ውስጥ አንደኛው አክሰለሬሽን ወደ ሆሪዞንታል አክሰለሬሽኑ ሁሉ ጊዜ ax 0 ነው። ይሄ ለምንድን ነው የሚሆነው? ቬሎሲቲው along the horizontal ኮምፖነንቱ v initial x v1x v2x v3x ኦሌስ እኩል ናቸው። ሁሉ ጊዜ ወደዚህ የሚወረወረው እዚህ ጋር የሚወረወረው ወደ ሆሪዞንታል ኮምፖነንቱ የቬሎሲቲ ኮንስታንት ስለሆነ አክሰለሬሽኑ ቬሎሲቲ ኮንስታንት ከሆነ ደግሞ አክሰለሬሽኑ ኮንስታንት ነው ብለን ተነጋግረናል ከዚህ በፊት ቪዲዮዎቹን መለስ ብላችሁ ያቸው። ስለዚህ v initial x አለኝ v initial x t + 0 ነው። ይሄ ያስፈልገኝም ይሄ ቀመር ማለት ነው። ይሄ ማለት ነው እዚህ ጋር x = vx times t ማለት ነው። ይሄ ደግሞ አሁንም ወረድ ብላችሁ ያንኛውን ቪዲዮ ዩ ቬሎሲቲው ይሄን ቬሎሲቲ along vx እና along vy ዲኮምፖዝድ ስለሚሆን ይሄ vx ማለት v cos θ ማለት ነው። ኦር u ከሆነ ይሄ u cos θ ማለት ነው። u ከሆነ uy ማለት ደግሞ u sin θ ማለት ነው። ስለዚህ የx ኮምፖነንቱ በcos θ የy ኮምፖነንቱ ደግሞ በsin θ ዲኮምፖዝድ እንደሚሆን ቀደም ብለን ተምረናል። therefore the horizontal component or ይሄ x horizontal distance ምንለው range እንደማለት ነው በእኛ x ይሄ ማለት ነው። ከዚህ ጋር ቢወረወር ከዚህ አንስቶ እስከዚህ ያለው ርቀት ይሄ ርቀት ለኔ x ነው።
x ነው ux times t ነው x equal to u when we throw an object with a velocity u along the horizontal axis with a certain angle theta በtheta decomposed ቢሆን u cos theta times t ነው የሚሆነው ይሄ t time of flight ነው ስለዚህ ከዚህ ኢኩዌሽን ላይ we can find time of flight ማለት x u cos theta ማለት ነው እቺን አንድ ቀመር ያዙልኝ አሁን ደግሞ ሁለተኛ አሳምፕሽን ላይ እንሄድ አሁን ደግሞ ቀደም የሆሪዞንታል ሞሽኑን ነበር ኮንሲደር ያደረግነው አሁን ደግሞ የቨርቲካል ሞሽኑን ኮንሲደር አድርገን እንስራ የቨርቲካል ሞሽኑን ማለት የy ኮምፖነንቱን ስለሆነ sy uy ay ብለን እንስራ therefore sy ማለት ዲስታንስ along the y axis already ምንድነው የሚባለው ይሄ ወደ ላይ ያለው y ነው already ይሄ በy ነው ዲኮምፖዝ ሰብስቲቲዩት የምናደርገው uy already እዚህ ጋር u sin theta ነው u sin theta ነው times t plus half times acceleration along the y g minus g ነው t square ይሆናል therefore ይሄንን በመንተነትንበት ሰዓት u sin theta minus half times g t square ይሆናል ማለት ነው ይሄንን ቀመር ደግሞ ያገኘነው መቼ ነው ብትባሉ ይሄን ቀመር ያገኘነው የy ኮምፖነንቱን የቬሎሲቲውን ኮንሲደር በመናደርግበት ሰዓት ያገኘነው ነው ማለት ነው አሁን ይሄውና እዚህ ጋር y = u sin theta - half gt square ይሆናል አሁን ይሄንኑ y = u sin theta አለኝ ይሄ t ቀደም ብለን አግኝተነዋል t ማለት xu cos theta ነው in the place of t just we have to substitute xu cos theta substitute አረ -half g t ደግሞ አሁንም xu cos theta ስለሆነ ከኢኩዌሽን 1 ላይ ያገኘ ነው እሱን ስኩዌር እናደርጋለን y = u በu ሲካፈል 1 ነው ምንም የሚቀረን ነገር የለም u በu ካንስል ይሆናል ከዛ sin theta over cos theta from the trigonometric identity sin theta over cos theta tan theta ነው time x አለች minus g አለኝ x square ሲሆን x square ነው over 2 አለች እዚህ u cos theta square ሲሆን u square cos square theta ይሆናል ማለት ነው ስለዚህ ይሄን ስንጽፈው y = tan theta x minus g 2u square cos square theta times x square ይሆናል ማለት ነው አሁን ልጆች እዚህ ጋር ማስተዋል ያለብን ይሄ ምን ተብሎ ይጠራል እንዳጠቃላይ ኢኩዌሽን ኦፍ ትራጀክተሪ ተብሎ ይጠራል ይሄ አንዱ ኢኩዌሽን ኦፍ ትራጀክተሪ ይሄ ነው ይሄንን በፓራቦሊክ ፎርም ስንጽፈው tan theta x tan theta a ብለው ይሄ ደግሞ ሙሉ g over 2u square cos square theta የሚለውን ደግሞ b ብንለው እዚህ ጋር ይሄ y = a tan ax minus bx square ይሆናል ማለት ነው ይሄ ደግሞ ምንድነው የምናቀው ይሄ y = ax square plus bx የሚል ቀመር ማቴማቲክስ ላይ ያለን ይሄ ዲግሪ 2 ስለሆነ ኳድራቲክ ኢኩዌሽን ነው የሚባለው ኳድራቲክ ይሄ ስኩዌር ከሆነች እዚህ ጋር ያለችው ኳድራቲክ ኢኩዌሽን ነውና ግራፉ ሁሉ ጊዜ ግራፉ ምንድነው የሚሆነው ወደ ላይ ነው የሚሆነው ልክ እንደዚህ ይሄ እንደዚህ ነው የሚሆነው ነገር ግን ኮኤፊሽንቱ እዚህ ጋር ያለው ከቢ በፊት ያለው ኮኤፊሽንት ኔጌቲቭ ስለሆነ ይሄ ወደ ላይ የዞረው ወዴት ይዞራል ማለት ነው ልክ እንደዚህ ሆኖ ይዞራል ማለት ነው ይሄ ኮኤፊሽንቱ ከቢ በፊት ያለው ኮኤፊሽንት ፖዚቲቭ በሚሆንበት ሰዓት ፓራቦላው ወደ ላይ ነው ፊቱን የሚዞረው እንደገና እቺ ደግሞ ኔጌቲቭ በመሆኗ ወደ ታች ነው ይሄንን ስታውት አሁን ልክ እንደዚህ አይነት ኢኩዌሽን በሚሆንበት ሰዓት ይሄ ማለት አንድ ፕሮጀክታይል በሚወረወርበት ሰዓት ወደ ታች ነው የሚወረወረው ፓራቦላ ይሆንና ፓራቦላ ዳውንዋርድ እና ፓራቦላ አፕዋርድ አለ ስለዚህ አንድ ፕሮጀክት ከሆነበት ሰዓት ጀምሮ እስከሚወርቅበት ሰዓት ድረስ የሚይዘው ቅርጽ ፕሮጀክታይሉ the path followed by projectile is downward parabola መሆኑን በዛ አግባብ አሳየን ማለት ነው በሌላ አግባብ ይሄንን ኢኩዌሽን ኦፍ ትራጀክተሪ ማስቀመጥ እንችላለን አሁን y = tan theta x - g 2u square cos square theta x square የሚለውን በምን አግባብ ማስቀመጥ እንችላለን let's say tan theta x ን ኮመን ፋክተር ብናወጣው
ታን ቴታ ኤክስ እዚህ ጋር ኦሬዲ አንድ ይቀረኛል። እዚህ ጋር ደግሞ ማይነስ ጂ እዚህ ጋር ኤክስ ስላለ እዚህ ጋር ማይነስ ጂ ኤክስ ይሆናል ኦቨር እንዳለ ይሄን ዩ ስኩዌር ኮስ ስኩዌር ቴታ ተጽፉና ታን ቴታ እንደዚህ ስላወጣ ነው ታን ቴታ ይሆናል ማለት ነው። ይሄንን በዚህ ብታባዙት ኦሬዲ እቺን ፓርት ይሰጠናል ማለት ነው። ከዛ በኋላ ምንድነው የምታደርጉት y x tan theta into 1 minus gx 2u cos square theta tan theta ማለት ቀደም እንዳነገርኳችሁ sin theta over cos theta ማለት ነው cos theta ማለት ነው። ስለዚህ ይሄ 1 minus gx over 2u cos theta እዚህ ጋር cos አንድ cos አንዷን cos ያጠፋልን cos theta sin theta ይሆናል ማለት ነው። አሁንም እንቀጥል ስቴፓችንን 1 minus gx እዚህ ጋር u ስኩዌርን ብንዋጣው ይሄኛው 2 sin theta cos theta ይሆናል። 2 sin theta cos theta ማለት ደግሞ sin 2 theta መሆኑን ቀደም ባለው ቪዲዮ ላይ አሳይቻችኋለሁ። አሁን እዚህ ጋር y x tan theta 1 minus እዚህ ጋር ምን ይሆናል u ስኩዌር sin 2 theta እቺን g ወደ ታች ብናመጣት እንደዛ አድርገን መጻፍ እንችላለን። ይሄንኛው u ስኩዌር sin 2 theta over g ስንማር ማክሲመም ሄት እና ሬንጅ በምንማርበት ሰዓት ይሄ ቀመር u ስኩዌር sin 2 theta g ምን ማለት ነው ሆሪዞንታል ሬንጅ ብለን ቀደም ብለን የተማርነው ማለት ነው። therefore ይሄ ኢኩዌሽን ኦፍ ትራጀክተሪ ቀደም ብለን ያየነው ይሄ ፓርት በሌላ አግባብ በሚጻፍበት ሰዓት y x tan theta 1 minus x over r ነው ማለት ነው። አሁን ይሄንኛው ምንድነው የመጀመሪያው ኢኩዌሽን 1 ይሄንኛው ኢኩዌሽን ኦፍ ትራጀክተሪ ያልኳችሁ ይሄንን ኢኩዌሽን 2 ብንለው ይሄ ኢኩዌሽን 2 በy እና በx መካከል ያለውን ሪሌሽን የሚነግረን ነው። አንድ ትይዙልኝ። ይሄንኛው ደግሞ ኢኩዌሽን 3 ደግሞ በምንድነው በx በy እንደገና በሬንጁ መካከል ያለውን ዝምድና የሚያስቀምጥልን ነው ማለት ነው። ይሄንን እንግዲህ y x tan theta 1 minus x over r y tan theta x minus g over 2u square cos square theta x square እነዚህ ሁለቱም ምን ተብለው ይጠራሉ ኢኩዌሽን ኦፍ ትራጀክተሪ ተብለው ይጠራሉ። ሁለቱን የትኛውን እንጠቀማለን ፎርሙላ ስራ ለመስራት በምትባሉበት ሰዓት ሁለቱንም እንጠቀማለን depending on the given quantities we can use both of them እንግዲህ እንደ ጥያቄው ኔቸር ከሁለቱ አንዱን እየተጠቀምን በx እና በy መካከል ያለውን ሪሌሽን በx በy እና በሬንጅ መካከል ያለውን ሪሌሽንም እንሰራለን እናቃለን ማለት ነው። እሺ ወደ ቪዲዮዎቹን ካየን በኋላ ጥያቄዎቹን እንሰራለን። ትራጀክተሪ ኢኩዌሽኖቹን መሰረት አድርገን ጥያቄዎቹን እንሰራለን። የመጀመሪያው ጥያቄ ምንድነው find the value of theta in the diagram given below so that the projectile can hit the target ነው የሚለው። አሁን ፕሮጀክታይሉ ከሆሪዞንታሊ 20 ሜትር ቨርቲካሊ ደግሞ 10 ሜትር ላይ የሆነ ታርጌት አለን እዚህ ምን መታው ይሄን ለመምታት እቺ አንግል ስንት ብትሆን እንመታታለን ነው የሚለው። የተወረወረበት ቬሎሲቲ በ20 ሜትር ፐር ሰከንድ ላይ የተወረወረው ከዚህ ቀደም ብለን እንደምናቀው ይሄ ኢኩዌሽን ኦፍ ትራጀክተሪ ነው። x አለኝ y አለኝ g አለኝ the only unknown here is what theta ናት እዚህ ጋር ያለችን y x tan theta minus g over 2u square cos square theta x square ነው። y ስንት ነው እዚህ ጋር y 10 ነው። x ደግሞ ስንት ነው 20 ነው። g ስንት ነው 10 ነው። ተካሁት በቀጥታ ሙሉ ለሙሉ ተካ ነው። ከዛ በኋላ ምንድነው የምናደርገው እዚህ ጋር በሁለት 5 ይሆናል 20 ስኩዌር 400 ነው 20 ስኩዌር 400 ነው። ይሄ በዚህ ካንስል ይሆናል። ስለዚህ እዚህ ጋር የሚቀረኝ ምንድነው 10 20 tan theta minus 5 over cos square theta ነው። 1 over cos square theta ማለት ልጆች በማቴማቲክስ በትሪግኖሜትሪክ አይደንቲቲ sec square theta ማለት ነው። sec square theta ተካሁት። ከዛ በኋላ 10 20 tan theta minus 5 sec square theta ማለት ደግሞ 1 plus tan square theta ማለት ነው። ይሄንን ዲስትሪቢዩት ብታደርጉት የሚሰጠን sec square theta ነው። therefore in the place of sec square theta we have to substitute what 1 plus tan square theta 10 20 tan theta minus 5 tan
ስኩዌር ቴታ ይሆናል። ይሄን 5ን ዲስትሪቢዩት ታደርጉት ሁሉንም ኢኩዌሽኖች ወደዚህ ብንስባቸው እዚህ ጋር ያለው በአጠቃላይ ምን ይሆናል? 5 ታን ስኩዌር ቴታ ማይነስ 20 ታን ቴታ ፕላስ 15 is equal to 20 ይሆናል ማለት ነው። እዚህ ጋር ይሄንን ሁሉንም በ5 ብናካፍለው ምን ይሆናል? ታን ስኩዌር ቴታ ማይነስ 4 ታን ቴታ ፕላስ 3 ይሆናል። እዚህ ጋር ሲባዙ 3 ሲደመሩ ኔጌቲቭ 4 የሚሰጡ ሁለት ቁጥሮች ኔጌቲቭ 3 እና ኔጌቲቭ 1 ናቸው። therefore ታን ቴታ ማይነስ 3 ታን ቴታ ማይነስ 1 is equal to 0 ይሆናል። ወይ ይሄ 0 ወይ ይሄ 0 እንዲሆን ወይ ይሄ 0 ወይ ይሄ 0 መሆን አለባቸው። ታን ቴታ ማይነስ 3 ይሆናል is equal to 0 or ታን ቴታ is equal to 3 ይሆናል። እዚህ ጋር ቴታ ማለት በሌላ አባባል ታን ኢንቨርስ ኦፍ ዋት 3 or ቴታ is equal to arc ታን ቴታ arc tan of 3 ማለት ነው። or tan theta minus 1 is equal to 0 ከሚለው ላይ ደግሞ tan theta is equal to 1 ይሆናል። theta እዚህ ጋር tan theta tan inverse of 1 ይሆናል ማለት ነው። tan inverse of 1 ወይም ታኑ አንድ የሚሆን አንግሉ ስንት ቢሆን ነው ማለት ነው? አንግሉ 45 ቢሆን ይሆናል ማለት ነው። therefore እዚህ ጋር የሚወረወረው አንግል ወይ በዚህ ቢወረወር እዚች ጋር ያለችውን ታርጌት ቀጥታ ይመታልናል ማለት ነው። ኦኬ ሁለተኛው ጥያቄ a ball is thrown from the ground to clear a wall 3 meter at a distance of 6 meter and for 80 meter away from the wall the angle of projection of the ball is ጥያቄው ይሄ ነው። ምርጫ ደግሞ ተሰጥቶናል። ምንድነው እያለን ያለነው? አሁን ይሄ ጥያቄ በትክክል መረዳት መቻል አለባችሁ። ቦሉን ወርወረነዋል ከግራውንድ ማለት ነው። ከተወረወረ በኋላ ምንድነው የሚሆነው? 6 ሜትር ከኤክስ አክሲሱ ርቆ ወደ ዋይ ደግሞ ስንት ሜትር አለ? 3 ሜትር አለ። ከዚህ ላይ ወረወር ነው። ከዚህ በሚወረወርበት ሰዓት ተስፈንጥሮ ከዚህ ስንት ሜትር ሄደ? 4 ሜትር 18 ሜትር ሄደ። በሚሄድበት ሰዓት እቺ አንግል ስንት ብትሆን ነው ይሄ ሊሆን የሚሆነው ነው የሚለው። ስለዚህ ልናደርግ የምንችለው ምንድነው? አንደኛ ከዚህ እስከዚህ 3 ሜትር አለች። እቺ ፖይንት ወሏ ናት። ከዚህ ከወል ወደዚህ በመተወረወሩበት ሰዓት 18 ሜትር ከሄደ መጀመሪያ ኤክሱ ስንት ነው? 6 ሜትር ነበረ። እንደገና ቀጥታ ጠቅላላ ከዚህ ጀምሮ እስከዚህ ያለው አጠቃላይ ኮንሲደር ብታደርጉት ጠቅላላ ሆሪዞንታል ዲስታንስ ምንለው ወይም ሬንጁ ስንት ይሆናል ማለት ነው? 6 ሲደመር 18 ይሆናል ማለት ነው። በአጠቃላይ ይሄ 24 ሜትር ይሆናል ማለት ነው። አሁን ቀደም ከተወያየንበት መሰረት ምን ይሆናል መሰለ? በሬንጁ መካከል ያለውን ዝምድና ለማወቅ y = x tan theta * 1 - x / r የምትለው ቀመራለች። እቺ ቀጥታችን ቀመር እንስባታለን። y አሁን ምንድነው? እዚህ ጋር 6 ሜትር አለኝ፣ 3 ሜትር አለኝ፣ x አለኝ፣ y አለኝ። in the place of y just substitute 3, in the place of x substitute the value of what? x 6 ሜትር 6 tan theta ይሄንን LCM ስትፈልጉት 1 - x / r LCM ምን ይሆናል? r ይሆንና r ሲካፈል 1 ነው። 1 ሲባዛ r ነው ማይነስ r ሲካፈል r 1 ነው። 1 ሲባዛ x ነው። therefore r - x ኦቨር r ይሆናል ማለት ነው። 3 = 6 tan theta into r ግን ስንት ነው? የኔ r ይሄ ነው። ከዚህ እስከዚህ ያለው ነው። መጀመሪያ 6 ሜትር አለኝ፣ ከዛ በኋላ 18 ሜትር አለኝ። አጠቃላይ 24 ሜትር ይሆናል ማለት ነው። 24 ሜትር ማይነስ x ቫልዩ እና y ደግሞ ሰብስቲዩት ታደርጋላችሁ እዚህ ጋር 3 = 6 tan theta into እዚህ ጋር 24 ሲቀነስ 6 18 ነው። ሲካፈል 24 ይሆናል። እዚህ ጋር በ6 4 በ6 3 ይሆናል። 3/4 ይሆናል ማለት ነው። ይሄንን ሁለቱንም በ6 ብታካፍሉ 3/6 ይሆናል። tan theta into 3/4 ይሆናል ማለት ነው። ይሄ በ2 1 በ3 1 በ3 2 1 ሁለተኛ እዚህ ቋልቱ tan theta 3/4 ይሆንና ከዚህ ላይ tan theta ለማግኘት ኦቨር 3/4 እናካፍላለን። ይሄንን tan theta ይሄ ቫልዩ 1/2 ኦቨር 3/4 ሲምፕሊፋይድ ስታደርጉት በቀጥታ ስንት ይመጣላችኋል? 2/3 ይመጣል ማለት ነው። tan theta 2/3 ማለት ከዚህ ውስጥ theta ብትፈልጉ theta tan inverse of 2/3 ይሆናል ማለት ነው። ኦር theta arc tan of 2/3 ይሆናል ማለት ነው። እንግዲህ አንግሏ በዚች አንግል ወደ ላይ ብትወረወር በቀጥታ እዚች ፖይንት ላይ ያርፋል ማለት ነው። እሱን በደንብ አስተውሉ። ሶስተኛው ጥያቄ ላይ እናልፋለን። The equation of trajectory is 10x - 5/9x square. If you assume g is equal to 10 meter per second square, what will be the range of projectile?
A 36 ሜትር B 24 ሜትር C 80 ሜትር D 9 ሜትር ልጆች በጣም ማስተዋል አለባችሁ ይሄ ጥያቄ እጅግ በጣም አስፈላጊ ጥያቄ ነው ኢኩዌሽን ኦፍ ትራጀክተሪው ይሄ ቢሆን እና ሬንጁ ምን ያህል ይሆናል ነው የሚለን ኢኩዌሽኑ ይሄ ነው ይሄን ጻፍን መጀመሪያ ሬንጅ ማለት ምን ማለት ነው እዚህ ጋር ከዚህ ብንወረውለው ሬንጅ ምን ነው ሆሪዞንታል ዲስታንስ ኦፍ ዘ ፕሮጀክታይል ሞሽን ማለት ነው እዚህ ጋር ከዚህ እስከዚህ ቢወረወር ከዚህ ከኦሪጂኑ እስከዚህ ድረስ ያለችው ርቀት ሬንጅ ተብላ ትጠራለች በጣም ጥሩ አሁን ከዚህ ብንወረውረው እዚህ ጋር ቢያርፍ እዚህ ጋር ኦሬዲ ምንድነው ይሄ እቺ ፖይንት የት ላይ ነው ያለችው ኤክስ አክሲስ ላይ ነው ያለችው እዚህ ጋር ኤክስ አለኝ along the x axis ደግሞ the value of y is equal to how much 0 ነው እዚህ ፖይንት ላይ የy ቫልዩ 0 ነው የx ቫልዩ ግን ስንት ነው x ነው ኖርማሊ ማለት ነው የx ቫልዩ ግን ምን ብለን ጠርተነዋል ሬንጅ ብለናል therefore እቺ ፖይንት ምን ትሆናለች ማለት ነው r into what 0 ትሆናለች ማለት ነው እቺ x ቫልዩ ናት እቺኛቱ ደግሞ የማን ቫልዩ ናት የy ቫልዩ ናት therefore በy ቫልዩ ላይ 0 በx ቫልዩ ላይ ደግሞ r ከዚህ ኢኩዌሽን ላይ ቀጥታ እናስገባ y is equal to 0 is equal to 10x minus 5 over 9x square ነው x ደግሞ already r ስለሆነ in the place of x just we have to substitute the value of r መተካት አለብን ማለት ነው therefore እቺን 10r ወደዚህ ብንስባት is equal to 10r minus 5 over 9r square is equal to 0 ይሆንና አንደኛውን እናስተካክል 10r minus 5 over 9r square is equal to 0 ነው ሁለቱም ኮመን ያዝ ጋር ያለ r አለኝ rን ኮመን ባወጣው 10r - 5 over 9r ይሆናል ይሄ 0 እንዲሆን አንደኛው አማራጭ r = 0 መሆን አለበት ሁለተኛው አማራጭ ግን እዚህ ጋር ያለው በብራኬት ውስጥ ያለው ኢኩዌሽንም 0 መሆን አለበት 10 - 5 over 9r = 0 ይሆናል ይሄንን 5 over 9r = 10 ይሆናል እዚህ ጋር ይሄንን 5r = ክሪስ ክሮስ ታደርጉ 10 times 9 90 ይሆናል therefore ይሄንን r ለማግኘት just have to divide both side by 5 r is equal to 90 over 5 ይሆንና 18 ሜትር ይሆናል ማለት ነው ስለዚህ r ኦፕሽን አለው አንደኛው r 0 መሆን ይችላል ሁለተኛ ኦር ደግሞ r ደግሞ ስንት መሆን ይችላል 18 ሜትር መሆን ይችላል ግን ትክክለኛው አሁን ከዚህ የተወረወረው your projectile እዚህ ከደረሰ በኋላ already it is different from what it is different from 0 ሊሆን አይችልም ፈጽሞ ለምን ከኦሪጂኑ ርቆ ነው የወደቀው ማለት ነው therefore the only possibility for the value of r is what 80 ሜትር ማለት ነው 18 ሜትር ነው ማለት ነው የመጨረሻው ጥያቄ A ball projected from the ground at an angle of 45 degrees just clears a wall in front. If points of projection is 4 meters from the foot of the wall and ball strikes the ground at a distance of 6 meters on the other side of the wall. The height of the wall is blank. ልጆች አንድ ቦል አለ ቦሉን ከግራውንዱ ፕሮጀክትድ አደረግነው ፕሮጀክትድ በስንት ዲግሪ በ45 ዲግሪ አደረግነው በመናደርግበት ሰዓት ከፊት ለፊቱ ግን ምን አለ ወል አለ ከወሉ ፕሮጀክትድ የሆነው ቦል ድረስ ያለው ርቀት 4 ሜትር ነው ከወሉ ደግሞ ፕሮጀክትድ የሆነው ቦል ስንት ሜትር ርቆ ወረደ 6 ሜትር ርቆ ቢወርድ የወሉ ርዝመት ምን ያህል ይሆናል ነው የሚለው ቀላል ጥያቄ ነው ምንድነው በy በx እና በሬንጅ መካከል ያለውን ዝምድና አውቀናል y is equal to x tan theta into 1 minus x over r ነው አሁን ልጆች እዚህ ጋር እዚች ፖይንት ላይ ከወሉ ግራውንዱ ድረስ ፕሮጀክትድ የሆነው ቦል ድረስ ያለው ርቀት 4 ሜትር ነው ማለት እቺ ቫልዩ የx ቫልዩ ናት ማለት ነው x ቫልዩ ናት ማለት ነው እዚች እቺ x 4 ሜትር በመትሆንበት ሰዓት ወደ ላይ ተስፈንጥሮ y ሄዷል ወይም y ማለት የወሉ ርዝመት ማለት ነው therefore እቺ ፖይንት ምንድናት ማለት ነው 4y ማለት ነው እቺ x ናት እቺኛቱ y ናት therefore in the place of x just you have to substitute 4 in the place of y just you have to substitute y is the length of the wall ማለት ነው ከዛ በኋላ ምንድነው ሬንጅ ነው ያለን ሬንጁም ሆሪዞንታል ዲስታንስ ነው ኦሬዲ በ45 ዲግሪ የተወረወረው እንደዚህ ቦሉ ላይ አልፎ እዚህ ድረስ አርፏል እዚህ ፖይንት ማለት ነው አሁን ይሄ ሆሪዞንታል ዲስታንሱ ከጫፍ እስከ ጫፍ ያለው ርቀት ስንት ነው 4 ሜትር ሲደመር ሬንጅ ማለት
4 ሜትር ሲደመር ስንት ይሆናል ማለት ነው? 6 ሜትር ማለት ነው። ቶታሉ የሬንጁ ቫልዩ ስንት ነው ማለት ነው? 10 ሜትር ማለት ነው። አሁን y አለኝ x ስንት ናት? 4 ናት። ይሄው tan theta into 1 minus x over what the value of r is 10 ማለት ነው። 10 ማለት ነው። y is equal to 4 tan of theta ቴታችን ኦሬዲ 45 ዲግሪ ስለሆነ tan 45 ስንት ነው? 1 ናት። 1 minus 4 10ኛ ማለት ደግሞ 0.4 ማለት ነው። y is equal to 4 times 1 4 ነው into 1 minus 0.4 already 0.6 ማለት ነው። y is equal to 4 times 0.6 exactly just have to get what 2.4 ማለት ነው። therefore የወሉ ርዝመቱ ስንት ነው ማለት ነው? 2.4 ሜትር ይሆናል ማለት ነው። ልጆች ይሄንን ቪዲዮ በአግባቡ እንደተከታተላችሁኝ ተስፋ አድርጋለሁ። እንግዲህ ኢኩዌሽን ኦፍ ትራጀክተሪ ይሄን ይመስላል። በሱ የተለያዩ ጥያቄዎችን በዛ አግባብ ሰርተናል። ለሚቀጥለው ደግሞ በሌላ ቪዲዮ እስከምንገናኝ ድረስ አመሰግናለሁ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ባይ